ሰላም ሰላም እንዴት ናቸው? አለን እግዚአብሔር ይመስገን። ዛሬ የሚያሳያቸው ሁለት ነገሮች ነው። እሱም ሪሰርች ቴሲስ እና ሌሎች እየሰራችሁ ያላችሁ ሰዎች እንዴት በቀላል መጽሐፍ ማግኘት እንደምንችል እና ያገኘነው መጽሐፍ ደግሞ እንዴት አድርገን ዳውንሎድ እንደምናደርገው በቀላል አሳያችኋለሁ። እስከ መጨረሻ ተከታተሉ። ይሄኛው አውቃለሁ ለአንዳንድ ሰዎች በጣም ኤሌመንተሪ እንደሆነ እና ይሄኛው አያስፈልግም እንደምትሉ እርግጠኛ ነኝ። ግን ለጀማሪው ደግሞ ይሄ ራሱ ሰርች አድርጎ ለማግኘት ትንሽ ስለሚከብደው ለእነሱ እንዲደርሳቸው ሼር ማድረግ እንዳትረሱ። ደስ ካላቸው ደግሞ ሰብስክራይብ አድርጉ። ወደ ቪዲዮ እንገባለን። መጀመሪያ ወደ ክሮማችን ከከፈትን በኋላ ጎግል ስኮላር ብለን ሰርች እናደርገዋለን። ጎግል ስኮላር ብለን ሰርች ካደረግን በኋላ መጀመሪያ ላይ የሚመጣውን ሊንክ አለ እሱ ክሊክ እናደርገዋለን። ክሊክ እንዳደረገን ሰርች ማድረጊያ ቦታው ያመጣልናል። እሱ ላይ የምንፈልገውን ቶፒክ መጽሐፍም ሊሆን ይችላል፣ አርቲክል ሊሆን ይችላል፣ ሪሰርችም ሊሆን ይችላል። የምንፈልገውን ሰርች እናደርገዋለን ማለት ነው። ፎር ኤግዛምፕል እኔ ፕሮጀክት ማናጅመንት ብዬ ሰርች ላደርገው። ከዛ ከፕሮጀክት ማናጅመንት ጋር የሚያዝ ሌሎች ቶፒኮች ይመጣሉ። ከዚህ የምንፈልገውን ቶፒክ እኛ ሰርች አድርገን መርጠን ማየት ነው ማለት ነው፣ ወይ ደግሞ ማንበብ ነው ማለት ነው። ለምሳሌ አንዱን ዝም ብዬ እንደዚህ ቢከፍተው አንዳንዴ እንደዚህ በፒዲኤፍ ያመጣል፣ አንዳንዴ ደግሞ ቀጥታ በፒዲኤፍ አመጣም፣ እንደዚህ በሊንኩ ብቻ ይከፍትልናል ማለት ነው። ሌላ ደግሞ ከዚህ በተጨማሪ ስፔሻሊ ለሜዲሲን፣ ማይክሮባዮሎጂ፣ ኢንፌክሽን ምናምን እንደዚህ ሜዲሲን ሳይንስ ላይ ተያያዥ ያላቸው ቶፒክ ሰርች ለማድረግ በጣም ስፔሲፊክ ለማድረግ አይደል ፐብሜድ ብለን ሰርች እናደርገዋለን። መጀመሪያ ላይ የምትመጣ ናሽናል ኢንስቲትዩት ኦፍ ሄልዝ የምትለው አለች። ፐብሜድ የሚለውን ክሊክ እናደርጋለን። ከዛ እዚህ ላይ እንደዚሁ ሰርች ማድረጊያው ቦታ ይመጣልናል። እሱ ላይ የምንፈልገው ነገር አሁን እንደነገርኳቸው ከሄልዝ ጋር ተያያዥነት ያላቸው ነገሮች ሰርች በማድረግ ማግኘት እንችላለን ማለት ነው። ለምሳሌ ዲዚዝ ብዬ ሰርች ያደርገው ሄርት ዲዚዝ ብዬ ሰርች አድርኩኝ። ከዛ እንደዚህ ሰርች ካደረኩት ታይትል ጋር ተያያዥነት ያላቸው ቶፒኮች እንዳለ እዚህ ላይ ይመጣሉ ማለት ነው። ከዚህ ይኸው ልክ እንደ ጉግል ስኮላር ይሄኛው ግን ትንሽ ስፔሲፊክ ያደርገዋል። ከዚህ እንደዚህ ያደረግን ሰርች ማድረግ እንችላለን ማለት ነው። ከዚህ በተጨማሪም ብዙ ሊንኮች አሉ፣ ግን እነዚህ በጣም ቀላል፣ ፈጣን እና ስፔሲፊክ ናቸው ማለት ነው። ሌላ ደግሞ ሁለተኛ የሚያሳየው ወይ ደግሞ ሳይጭ የምፈልገው ነገር እነዚህ ከጉግል ስኮላር ሰርች አድርገን አንዳንድ መጽሐፎች ወይ አብስትራክት ብቻ ይታያል፣ ወይ ደግሞ አንድ ፔጅ እንደዚህ ኢንትሮዳክሽን ብቻ ሳይቶ ሌሎች ደግሞ ይዘጋል ማለት ነው። እንደዚህ አይነት መጽሐፍቶች እንዴት ማግኘት እንችላለን የሚለውን አንድ መንገድ አሳያቸዋለሁ። ልመለስና ወደ ቅድሙ ፕሮጀክት ማናጅመንት የሚለውን ልክፈት። ከዛ በኋላ ዝም ብዬ አንድ መጽሐፍ ልክፈትና ላሳያቸው። ኦኬ ይሄኛው ሊንክ ስለሌለ ይቅርታ፣ ሌላ ልክፈት። በተለይ ሪሰርች የሆነ ነገር ቢሆን ጥሩ ነው። እንደዚህ ሲመጣልን አሁን ይሄ አብስትራክት ብቻ ነው ያለው። ከዛ ከአብስትራክት ቀጥሎ ምንድን ነው ያለው? ሪፈራንስ ምናምን ነው ማለት ነው። ስለዚህ ይሄ መጽሐፍ ሙሉ ፔጅ ማግኘት ከፈለኩኝ እዚህ ላይ የምታያችሁ ከሆነ https ምናምን ብሎ ከዛ DOI ብሎ የሚጀምር አለ። እሱን ሴሌክት አደርጋለሁ። ቁጥሩን በሙሉ እስከ የት ድረስ እስከዚህ ማድረግ ትችላላችሁ፣ እስከ DOI ማድረግ ትችላላችሁ። ምክንያቱም https የሚለው ለማንኛውም ጉግል ወይ ደግሞ ሊንክ ቋሚ ስለሆነ አንድ አይነት ስለሆነ እሱን ከመረጣችሁም ካልመረጣችሁም ምንም ችግር የለም። ስለዚህ ይሄ ከዚህ እስከ መጨረሻ እቺ ቁጥር መቅረት የለባትም ማለት ነው። ከዛ ይሄኛው ምን አደርጋለሁ? ኮፒ አደርገዋለሁ። ከዛ በኋላ ሌላ ሊንክ ከፍታለሁ፣ ሌላ ፔጅ ከፍታለሁ። ከዛ አሁን የሚጽፈው ነገር በደንብ ትጽፋላችሁ። SCI ጭረት HUB ከዛ በኋላ ደብሊው ኤፍ የምትለውን ጫና አደርጋታለሁ ማለት ነው።
ከዛ እንደዚህ መፍቻ ይዛ የቆመችን ወፍ ስናይ እንደዚህ ሰርች ማድረጊያ ቦታ ይመጣል። እዛው ላይ ምን እናደርጋለን? ፔስት እናደርጋለን የቅድሙ ማለት ነው። ከዛ ኢንተር ስንለው ቅድም ሶሪ ፓራግራፍ እና ሪፈረንስ ብቻ ያመጣልን። አሁን ደግሞ ሙሉ መጽሐፍ ፒዲኤፉን ያመጣልናል ማለት ነው። ከዚህ በኋላ እንደዚህ ትንሽ እንጠብቀዋለን ሎድ አድርጎ እስከሚጨርስ ድረስ ማለት ነው። እንግዲህ አሁን ሎድ አድርጎ ጨርሶልናል። እንደምታዩት ያው 10 ፔጅ ሌላም ፔጅ ቢሆን እስከ መጨረሻ ያመጣልናል ማለት ነው። ከዛ በኋላ በቀላል እዚያው አካባቢ የምትገኘው ቀስት አለች። እሱን ክሊክ በማድረግ ያው እንደዚህ እንደፈለኩ ዳውንሎድ ማድረግ እችላለሁ ማለት ነው። በፈለኩት ኮምፒውተር ላይ ወስጄ አሁን ዳውንሎድ ማድረግ ስላልፈለኩኝ እኔ ግን እናንተ እንደዚህ ዴስክቶፕ ኤኒ ፕሌስ ላይ ሴፍ ማድረግ ትችላላችሁ ማለት ነው። ቴንክ ዩ ፎር ዋቺንግ። ቪዲዮውን ከወደዳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሌላ ነገር ከዚህ ጋር የተያዘ ነገር እንዲሰራላችሁ ከፈለጋችሁ ኮሜንት ውስጥ አስቀምጡልኝ። አመሰግናለሁ። ቻው